ሰላም 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 ቅዱሳን የአምላኬ ብሩካን የክርስቶስ ሰራዊት ባላችሁበት በዓለም ዙሪያ ሁሉ የጌታ ሰላምና ጸጋ ይብዛላችሁ። ስራችሁ ሁሉ የተባረከ ይሁን። እቅዳችሁ ሁሉ የተባረከ ይሁን። ኑሯችሁ ሁሉ የተባረከ ስኬታማ ይሁን። በከፍታ ውጡ። እግዚአብሔር ጥቂቱን የእጃችሁን ስራ ይባርክ። ልማዱ ነውና ብዙን ማባዛት ሳይሆን ጥቂቱን ማባዛት ስራው ነውና በጥቂቱ ማስደመም የእግዚአብሔር ልምዱ ነውና ስራው ነውና ስራችሁ ይባረክ። ጥቂታችሁ ነገር የበዛ ይሁን። አገልግሎታችሁ የተባረከ ይሁን። ሩጫችሁ የተባረከ ይሁን። ንግዳችሁ የተባረከ ይሁን። ፍሬያማ ሁኑ። ደስተኛ ሁኑ። ሰላማችሁን የሚነሳ የተመታ ይሁን። ደስታችሁን፣ ሰላማችሁን የሚነሳ የተመታ ይሁን። ክፉ ሁሉ ከዙሪያችሁ እንደ አረም የተነቀለ ይሁን። የእግዚአብሔር አብሮነት፣ የእግዚአብሔር አንድነት ከናንተ ጋር ይሁን። ዘፍጥረት ምዕራፍ 39 ከቁጥር 1 ወደ ታች በምናይበት ጊዜ ስለ ዮሴፍ ታሪክ አለ። ሁል ጊዜ በጣም እኔን ኢንስፓየር የሚያደርገኝ የዮሴፍ ታሪክ በህይወቴ በጣም ደስ የሚለኝ በጣም ወደው መጽሐፍ ቅዱስ ክፍል ነው። እግዚአብሔር በልጅነት ተናግሮ እንዴት አልፎ በምን አይነት ኦብስታክል አልፎ ሰክሰስፉል የሆነ ላይፍ መኖር እንደሚችል የሚያውቀው ነገር የለም። የተነገረውን የተስፋ ቃል ብቻ ነበር ይዞ በእግዚአብሔር ፊት ሲጠባበቅ ራእዩን የነበረው። ግን የደረሰው ነገር ብዙ ነገር ነበረ። ደስ የሚለኝ ነገር ደግሞ ምንድነው? እግዚአብሔር ከዮሴፍ ጋር ስለነበረ የሚሰራለት ስራ ሁሉ ይከናወንለት ነበር ይላል። የእግዚአብሔር ፕሬዘንስ ስላለ ዮሴፍ በጲጢፋራ ቤት የሚሰራው ስራ ሁሉ ይከናወንለት ነበር። ፐርፎርም ያደርግ ነበረ። ሰክሰስፉል የሆነ ፐርፎርማንስ ነበረው። ለምን? የእግዚአብሔር ፕሬዘንስ ከሱ ጋር ስለነበረ፣ የእግዚአብሔር አብሮነት ከሱ ጋር ስለነበረ። በኢየሱስ ክርስቶስም ስራችሁ የተባረከ ይሁን። ከእግዚአብሔር አብሮነት የተነሳ ውጤታማ ሁኑ። ንግዳችሁ ይባረክ። ትዳራችሁ፣ ልጆቻችሁ ይባረኩ። ምድሪቱ ሰፊ ናት። እግዚአብሔር ይባርካችሁ። ዘራችሁ ይባረክ። የያዛችሁት የጨበጣችሁት ነገር ሁሉ የተባረከ ይሁን። የትኛውም በዙሪያ